ሽንት ቤት ገብቶ ወጣበትን ጫማ እንደምታው ለብሶ እየሰገደ ነው እዚህ እንዴት እንደዚህ ይደረጋል እንዴት እንደዚህ ይደረጋል ዲናችን ሁሉም አቀፍ ነው ከየትኛውም ጊዜ ጋር ከየትኛውም ሁኔታ ከየትኛውም ግለሰብ ከየትኛውም ማህበረሰብ ጋር አብሮ መሄድ ነው ሰላም አለይኩም ወራህመቱላሂ ወበረካቱ ዲናችን እጅግ በጣም ገር ነው ነብዩ አለይሂ ሰላም الدين يسر دين ማለት በጣም ገር ነው ወለን يشاد الدين احد الا غلبه ዲን ከተቀመጠው ካስቀመጠው በላይ ማጠንከር ካስቀመጠው በላይ ማክረር አይፈቀድም ሰውየው ተሸናፊ ቢሆን እንጂ ማለት ነው ዲናችን አልহামዱሊላህ ምንም ማናፍርበት በየትኛውም ጊዜ የትኛውም ቴክኖሎጂ ቢመጣ ዲናችን አብሮ መሄድ ነው ባረከላሁ ፊኩም ዲናችን ከፈቀዳቸው ነገራቶች ውስጥ ጫማ ላይ ወይም ካልሲ ላይ ማበስ ነው መንገደኛ ልንሆን እንችላለን በተለያዩ ሁኔታዎች ላይ ካልሲያችን ላይ ጫማችን ላይ ማበሱ የተፈቀደ ነው አልመስሑ على الخفين የተፈቀደ ነው በሸሪዓችን ማለት ነው ባረከላሁ ፊኩም ባይሆን ግን ዲናችን ባስተሳሰብና በሎጂክ አይሆንም እንዴት ተብሎ አይባልም ባረከላሁ ፊኩም ለምን አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ لو كان الدين بالرأي ዲናችን በራእይና ባስተሳሰብ ቢሆን ኖሮ መታበስ ያለበት የኹፋችን ወይም የጫማችን የታችኛው ክፍል እንጂ የላይኛው ክፍል አልነበረም ነገር ግን ነብዩ አለይሂ ሰላቱ ወሰለም የላይኛውን የጫማቸውን ክፍል ሲያብሱ አይቻለው ብለዋል ስለዚህ ዲናችን በሎጂክ መሄድ የለብንም በይሆናልም አይደለም ባረከላሁ ፊኩም ከነጫማችን መስጂድ ገብተን እንስገድ ማለት አይደለም ግን መንገር ላይ በመንወጣበት ሰዓት ላይ በተለያዩ አጋጣሚዎች ዲን ያገራቸውን ነገራቶች መጠቀማችን ኸይር ነው ማለት ነው ባረከላሁ ፊኩም ሰላም አለይኩም ወራህመቱላሂ ወበረካቱ